Iran has never attacked a neighbor. ኢራን በፍጹም ጎረቤቶቿን አጥቅታ አታውቅም። Israel has repeatedly attacked its neighbors. እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች። Iran signed the non-proliferation treaty. ኢራን ኒውክሌርን ለሰላማዊ ዓላማ መጠቀም የሚውልን ውል ፈርማለች። Israel has refused to sign. እስራኤል ግን ለመፈረም አሻፈረኝ ብላለች። Iran submits to inspection by the International Nuclear Energy Agency. ኢራን በዓለም አቀፍ የኒውክሌር ኢነርጂ ኤጀንሲ ለመፈተሽ ፈቃደኝነቷን በጽሑፍ አስገብታለች። Israel refuses to submit. እስራኤል ግን ይህንን ለማድረግ አልፈቀደችም። Iran has no nuclear weapons. ኢራን የኒውክሌር መሳሪያ የላትም። Israel has between 75 and 400 nuclear weapons. እስራኤል ግን ከ75 እስከ 400 የሚገመት የኒውክሌር መሳሪያ ታጥቃለች። Why the lies? Why the double standards? ለምን ይዋሻል? እንዲህ ያለው አድሏይነት፣ እንዲህም ያለ ግብዝነት ለምን? Why the hypocrisy? እኒህ ሰው ኢራናዊ አለያም አረባዊ አይደሉም። በዘር አይሁድ ናቸው። ሙያቸው የጽዮናዊነትን ታሪክ መመርመር ነው። ፕሮፌሰር አቪ ሽላኢምን ይባላሉ። ከአይሁድ ቤተሰቦቻቸው በባግዳድ የተወለዱ በአረቦች ብሔርተኛ እንቅስቃሴ እሳቸውና ቤተሰባቸው ዋጋ የከፈለ ግን ደግሞ የጽዮናዊነትን ታሪክ አገላብጠው ያጠኑ የእስራኤል መንግስታት ፖሊሲዎች ለአይሁዶች አይበጁም ብለው የሚከራከሩ ናቸው። እኒህ ምሁር የሚጠይቋቸው ጥያቄዎች ጆሮ ገብ ደግሞም ቀልብ ሳቢ ናቸው። በእርግጥ እነ አሜሪካ ኢራንን ኒውክለር ታጥቃለች ወይም እየታጠቀች ነው ሲሉ መነሻቸው ምንድን ነው? ኒውክለርን ለጦርነት ሲባል ያለመታጠቅ ስምምነትን ፈርማ ያጸደቀች ሀገር ደግሞም አቶሚክ ቦምብ የለኝም እያለች ስለምን ኒውክለር ታጥቀሻል ብለው ያሳድዷት ገቡ። ለመሆኑ ግን ኢራን እንደምትለው የኒውክለር ጦር መሳሪያ የላትምን? ደግሞስ ኒውክለር ታጥቀው ከሚንጎራደዱት ከነ ፓኪስታንና ህንድ፣ ሩሲያና ሰሜን ኮሪያ፣ ቻይናና እስራኤል በተለየ ኢራን ብቻ ስለምን ዋና የውዝግብ ማዕከል ሆነች? ይህንን ጥያቄ በድንገት የተነሳለት አሊያም እስላሚክ ኒውክለር የሚለውን የኔታንያሁን ተደጋጋሚ ንግግር የሰማ ሰው ኢራን የምትከለከለው ሙስሊም ሀገር ስለሆነች ነው ብሎ ሊመልስ ይችላል።